አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያናት ወንድሞቼ ሰላም ብያለሁ። በያላችሁበት ያላህ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬም መጥቻለሁ። የትናንትና ቪዲዮ ያበደ ነበር። እንኳን ደስ አላችሁ እልል ብለናል። ወው የጨረቃ ፋሚሊ ማለት ነው ወዳጆቻችሁ እንኳን ደስ አላችሁ። የምር በጣም ነው ደስ ያለኝ። ሀይሚዬ ደስታ በጣም ነው የሚያስደስተኝ የምር እና ሀይሚዬ በጣም ማመን አቅቷታል። የምር በጣም ደስ ይላል። የኔ ቆንጆ ጀግና ሴት ማለት ነው። ደግሞ ይገባሻል የምር እና ብሩኬ እንዳንተ አይነት ወንድ ያብዛልን። ወንድምም ወንድም ማለት ነው። ቃል አክባሪ እንደው ቃል የገባውን ነገር የሚሞላ የምር ትለያለህ ብሩኬ። ሀይሚዬ ቀብራራ፣ የሙሽዬ ቀብራራ ማለት ነው። አይለያችሁ። ጥላትን ነገር ክፉን ነገር አላህ ያዝላችሁ። የምር በጣም ደስ ነው ያለኝ እኔ ስላንቺ ሀይሚዬ የምር ማለት ነው። እና ያው አልጠበቀችም ነበር ሀይሚዬ። የዝም ብሎ መዝናናት መስሏን ነበረ፣ ግን ብሩኬ ጀግና ስለሆነ ፕሮግራም አዘጋጅቶ በጣም ነው ያስደሰታት። ልደቷን በቀውጢ ሁኔታ አሳልፈዋል። ሀይሚዬ እንኳን ተወለድሽልን፣ ነፍ አመት ኖሪ ማለት ነው። ቀሪ እድሜሽን ደግሞ ፈጣሪ አላህ ይባርክልሽ። በደስታ በፍቅር የምትኖር ያደርግሽ። እድሜና ጤና ይስጠን ማለት ነው ለሁላችንም። እና በጣም ደስ ይላል። እንኳን ተወለድሽልን በድጋሚ ሀይሚዬ። እና በድጋሚ እንኳን ደስ አለሽ የጨረቃ ፋሚሊ ወዳጆቿ ማለት ነው። እንኳን ደስ አላችሁ። ጥላትም እንግዲህ መልካም ጊዜ ይሆንላችሁ፣ ፈጣሪ ይሁናችሁ። ሀይሚዬ አሁን ምንድን ነው የምትጠላው? ሀይሚዬና ብሩኬን እየዘቀዘቃችሁ እንደው መቃብር አድርጋችሁ በቲክቶክ ወይኔ ልቦና ይስጣችሁ ወላሂ ላዚም። የዚህን ያክል ሰው መመቀኘት ምን ይሉታል? እሳቸው አሁን በራሳቸው ሙድ ራሳቸውን እኛንም እያዝናኑ በሰሩት ቪዲዮ ለምን ይዘቀዘቃሉ? ኧረ ሰው ግን ይገርማል። የምር ልቦና ይስጣቸው። እሳቸው እንደዚህ የምትመኙ ለእናንተ ለነፍሳችሁ ነው የሚሆነው። ለሰው ልጅ መጥፎ ማሰብ ባለ ስራው ለነፍሳቸው እንደሚሆን አትዘንጉት ማለት ነው። እና ለሀይሚዬና ለብሩኬ ይሄ አይገባቸውም። በፍቅር እየኖሩልን ነው። አላህ ፍቅራቸውን በዘዝት ያደርግልን። የምር በጣም ነው የሚያዝናኑን ማለት ነው። እኛ በስደት ያለን እህት ወንድሞች በጣም ነው የምናከብራችሁ የምንሳሳላችሁ፣ በተለይ የመዳም ቅመሞች እና ክፉ አይንካብን። ሀይሚና ብሩኬ ጉዞ ወደፊት እንሻላ። እየገሰገሰኝ ነው። ሀይሚዬም 250K ልገባ ነው። ወው ደስ ይላል። ሀይሚዬ ትገቢያለሽ ደግሞ በቅርብ ይገባሻልም። ጀግና ሴት ነሽ የምር እና ሁሉ ሴት እና ሁሉ ወንድ አንድ ነው። አሁን አንድ አይደለም። የምር ማለት ነው። ብሩኬ የምር ኢትዮጵያውያን የሚገልጽ ማንነት ነው ያለህ። ሌላው ብር ይበላል እንደዚህ ይላል እና ወንዶች ማለት ነው ከብሩኬ የተማሩ ለሴት ልጅ ክብርና ለፍቅር መስዋዕትነት መክፈል ማለት ነው። እና ብሩኬ ትለያለህ መሰለህ። ይብዛልን። የምርም በጣም ልዩ ነህ። ቃልህን ትሞላለህ፣ ታከብራለህ። ለሀይሚዬ እንደዚህ ሰው ለሚወደው ብዙ ይሆናል የምር እና ብቻ ያድለን። መታደል ነው ታደሉ ብሏል። እና ሀይሚዬም ትለያለች። የሴት ጋር እኩል አይደለችም። የምር ጀግና ሴት ናት በሁሉም ነገር። የኛም በስተ ጉዞ ወደፊት እንሻላ ደግሞ በቅርብ 250K እንደምገቢ ተስፋ አለን። ጉዞ ወደፊት ማንንም እንዳሰሚ ሰው ያለውን ቢል ማለት ነው። ጥላትም እያረደ ወዳጆቻችሁም እየተደሰቱ አንድ ላይ ጉዞ አንድ ላይ ክፉ ነገር አላህ የያዝላችሁ ኢንሻአላህ። ነገ ደግሞ ጌም አላቸው መሰል ኢንሻአላህ። ሸበካ ካለን እኛም ተከታይ ነን ኢንሻአላህ። በርቱልን እና መታደል ነው። አላህ የፈጣሪ አላህን ውደታ ይስጠን። መጀመሪያ ደግሞ የሰው ፍቅር ይስጠን። የምር መታደል ነው። የሰው ፍቅር አላቸው ሀይሚና ብሩኬ ጨረቃዎች። እኛ ተወልደናቸው አይደለን በአካል አቀን አይደለን። የምር ዝም ብሎ በቃ አስወደደኝ አይደለ? ከፈጣሪ ነው እድሉ እና የሰውን ፍቅር ይስጠን በሉ እንጂ ምቀኝነት ምንም የትም አያደርስም። ሀይሚና ብሩኬን ክፉ አትመኙላቸው። የምር ልቦና ይስጣቸው። ጉዞ ወደፊት አንድ ላይ ማለት ነው። የብዙ ምክንያት የብዙ ገቢ ምንጭ ሁኛለሁ ብላለች ሀይሚዬ። የምር እውነት ነው። በሀይሚና በብሩኬ የማይሰራ የለም እና ትለያላችሁ። የሚዲያው ድምቀቶች አላህ ከክፉ ነገር ከሰው አይን ከሰው አፍ የጠብቃችሁ። የኛ ሰዎች ሀይሚና ብሩኬ በጣም ነው የምንሳሳላችሁ። ብዙ ወዳጅ እንዳዘነጉት ማለት ነው። ጥላት ትንሽ ቢሆንም ያው ለጊዜው የጎዳ ይመስለዋል እንጂ ክፉ የሚያስብ ለራሱ ነው የምር። እና ለሀይሚና ለብሩኬ መጥፎ አትመኙ። የምር ልቦና ይስጣችሁ።
አላህ ወጥቶ ከመቅረት የሚጠብቀን ለሀገራችንን ሰላም ያደርግልን። እኛ የመዳም ቅመሞች በስደት ያለ ነው በሰላም ለሀገራችን አብቅቶ እንደዚህ አይነት ደስ የሚል ህይወት እና እንዲህ አይነት ደስ የሚል ህይወት እውነተኛ ፍቅር ያድረን የሁላችንም ማለት ነው። ያው ደስ ይላል የምር ፍቅር እስከ መቃብር ያደርግላቸው። ሀይሚና ብሩኬ መቼም አይለያዩም። ኢንሻአላህ ደግሞ በቅርብ ሰርጋቸውን ተጋብተው ያሳየን በቀለበት ማለት ነው። ኢንሻአላህ ደግሞ እንደሚሆን ተስፋለን። መቼም አይለያዩም። ይለያያሉ ብላችሁ ያሰባችሁ በዛ በጠብ ብዙ ነገር አልፏልና